አሜን። እግዚአብሔር ቤተሰቦች እንዴት ናችሁ? ይሄ ቪዲዮ እግዚአብሔር የፈቀደለት ሰው ማለት ምክንያቱም እግዚአብሔር የፈቀደለት ሰው ነው ሁሉ ነገር ማድረግ የሚችለው። ይሄን ቪዲዮ የምታዩ ሰዎች እግዚአብሔር ፈቅዶላችሁ እናንተ ሰላም ያስፈልጋችሁ ይሄ ቪዲዮ ነው። እግዚአብሔር ዝም አለ ለምትሉ እግዚአብሔር እያየ ግን ዝም አለ ብሎ በጣም እየተሰማችሁ ያለ የሱ ዝምታ በጣም ውስጣችሁ ያለ መልስ ነው። እኔ ትላንት ለታ በጣም ደበረኝና በቃ ብዙ ጥያቄ መጣብኝ። ውስጤ ተጨናነቀ። ውስጤ ብዙ ነገር አለ። በጣም ከፋኝ፣ ብቻኝነት ተሰማኝ። ብቻ አይ ዶንት ኖ የምንድር ችግር በሙሉ ነው ጋር መጡ። ትናንት ብቃወምም አልሆነም። መጨረሻ ላይ እግዚአብሔር ወይ ካንተ ውጭ መሄጃ የለኝም ብዬ ለጸሎት ተንበረከኩኝ። ለጸሎት ስንበረከክ እግዚአብሔር ያውቃል የመጣሁት ለሆነ ነገር እንደሆነ ገብቶታል። እና ላለቅስ እኔ ብዙ ጊዜ ጸሎት ጀምር በስግደትና በእንባ ነው የምጀምረው። አመስግኜ ነው ስለ እግዚአብሔር አስቤ ነው የሚጸለየውና ልክ እንባይን አደረቀው እዛው ጋር አየር ላይ እና እንባይ ላለቅስ የነበረው አንድ ልትመጣ አቆመኝ። ምክንያቱም እግዚአብሔር ያውቃል ልቤ ላይ ተሸክሜ የመጣሁትን ፈጣሪ ያውቃል። ጥያቄ ነው ገና ሳልጠይቀው አይምሮዬ ምን አለኝ መሰላችሁ? አይምሮዬ ማለት እግዚአብሔር ነው። ምን አለኝ እግዚአብሔር? ስለ ነገ ሳይሆን ስለ ዛሬ ያጎደልኩብሽን ክሰሽኝ። ስለ ዛሬ ብትከሽኝ እኔ ተጠያቂ ነኝ፣ ምክንያቱም የፈጠርኩሽ እኔ ነኝ። ስለ ዛሬሽ ስለ ነገ ግን አያገባሽም። ስለ ዛሬ ጥያቄሽ ግን አምጪ ጥያቄሽን አለኝ። ጻፊኝ አምጪ አለኝ። ቁጭ ብዬ አሰብኩት። ጎደለብኝ ያልኩት ብዙ ነገር ነው። እኔ የምፈልገው የነበረው ዛሬ አይደለም ስለ ነገ ነው ያስጨነቀኝ። ያ ሁሉ ዲፕሬሽን፣ ያ ሁሉ ጭንቀት ስለ ነገ ነበረ። ነገ ምን ናርክ? በቃ ሳልፈልገው ነው፣ ፈልጌው አይደለም እኮ የሚመጣው ሐሳቡ ሳልፈልገው ነው። ከዛ ጫቆ ጠየቀኝ ሰይጣን በዚህ ጋር በይ ይሄ የለሽም በቃ አመጣው ደረደረው። እግዚአብሔር ምን ልበለው? አሁን የሚያስፈልግሽን ንገሪኝ አለኝ። አሁን የሚያስፈልግሽን ስጪኝ። አሞኛል ላቲ አሞሽ እንኳን ደቂቃ አይፈጅብኝም። የኔ ህመም አሞኝ ደቂቃ አይልም። አባ ስብ ህመሙ ተመቷል። የምር እግዚአብሔር ለኔ ነው የምነግራችሁ። ቸግሮኛል እንዳለ ዛሬ ያበላኝ ያጠጣኝ ነው። ስለነገ ምን አገባሽ? ቤት የለኝም እንዳለው ክርስቶስን ነው የምነግራችሁ። ይሄ ቤት ለብቻዬ ነው። አሁን ቤት የተሰጠኝ ይኸው ታዩታላችሁ። አሳያችኋለሁ። መሬት ብተኛ እንደው አሳያችኋለሁ ሌላ ጊዜ። ቤት የለኝም ስትይ ይኸው ዛሬ ስለ ዛሬ ቤትሽ ለደስታሽ ብዬ ሰጠውሽ። ምንድነው የምትፈልጊው አለኝ። ምንድነው ችግርሽ አለኝ። ምንድነው የምትፈልጊው? ፍላጎትሽ ንገሪኝ። ስለ ዛሬ ስለ ነገ ሳይሆን ስለ ዛሬ አለኝ። ምን ልበለው? ስለ ዛሬማ አሟልቶልኛል። ጤናዬን ጠብቆኛል። አርቦኝ ያበላኝ ነው፣ እያስተኛኝ ነው፣ ስራ ደርሼ የመጣው ነው፣ ሶሻል ሚዲያ ተጠቀምኩ ነው። የምፈልገው ስለ ዛሬ አልነፈገኝም። ስለ ነገ ግን ብዙ አለ ማስበው። ምን አገባሽ? እኔ የዕለት እንጀራችሁን ስጠኝ ብላችሁ ጸልዩ። ስለ ዛሬ አይደለ ወይ የምሰጣችሁ? ስለ ነገ ለምንድነው የምትጨነቁት ሁላችሁ? የምር ነው ጥያቄ መጣ። ደንግጬ አባት ወይ ይቅር በለኝ፣ ጌታ ነው የምነግራችሁ፣ ይቅር በለኝ ብዬ ሳጎነበስ እንባዬ ወረደ እና ይሄ መልእክት ለኔ ብቻ አይደለም። አብዛኞቻችሁ እየተጨነቅን ያለ ነው። ሰይጣን እየመከረን ያለ ነው። አምላካችን ጋር ክስ ይዘን እንድንቀርብ ያደረገን ስለ ነገ ነው። ስለ ዛሬ ቁሙና አስቡት። ዛሬ እውነት እግዚአብሔር እኔ የሚያስፈልገኝ ነገር እያደረገ ነው አይደለም ብላችሁ ጠይቁት። ሁላችሁም ህይወት ይሄን ጥያቄ ጠይቁትና እግዚአብሔር ዝምታውን እንዴት እንደሚሰብሩ ያሳያችኋል። ስለ ዛሬ ስለ ነገ አላለም። በቃ ስለ ዛሬ ከጠዋት እስከ ማታ የምትውሉት ውሎ በጤናችሁ ላይ ቤራባችሁ፣ የተጠማችሁ፣ የተቸገራችሁ፣ ብር የላችሁ ስለ ዛሬ አላሟላውላችሁም ወይ? ክሰሱኝ ብሏል። ክሰሱት ሄዱና ስለ ዛሬ ክሳችሁን አምጡ ብሏል። ስለ ነገ ግን አያገባችሁም። ዛሬ አጉድዬባችሁ ከሆነ ዲያብሎስ ልጆቹን እያኖረ እንዳለው እኔ ከሱ አላሳነሰው ማስበልጦላል። ግን የጎደለባችሁ የመሰላችሁ ከውስጣችሁ ከሆነ እኔ ከዛ በላይ አይደለ ወይ ማኖራችሁ። ስለ ዛሬ ምንድነው ያጎደልኩት? እኔ ምንም አልጎደለብኝም፣ ይቅር በለኝ አልኩት። አልቅሼ ተነሳው። ያ ሁሉ ዲፕሬሽን፣ ያ ሁሉ ሰይጣን ይዞብኝ የመጣው ጭንቅላቴን የሞላ በሙሉ መልስ እግዚአብሔር መለሰው። ይሄ ህይወት የኔ ብቻ አይደለም የብዙዎቻችሁ ስለሆናችሁ እራሳችሁን ጠይቁት። እውነት እግዚአብሔር ዛሬ ነገ አይደለም ዛሬ አጎደለባችሁ ካላችሁ ክስ አቅርቡ ለራሱ ክሰሱኝ። እኔ ስለ ዛሬ ይመለከተኛል። ምክንያቱም እኔ ነኝ የፈጠርኳችሁ፣ እኔ ነኝ ለመገባችሁ የሚገባው፣ እኔ ነኝ የጎደላችሁ ሊሞላችሁ የሚገባው እኔ ስለሆንኩኝ ይገባኛል። ስለ ነጋችሁ ግን አያገባችሁ። የእናንተ አይደለም ነገር እኔ ነኝ። ዛሬን ያኖርኳችሁ ነገ ላኖራችሁ ነው። እመኑኝ። ዛሬን ማኖራችሁ እኮ ነገ እንድታምኑኝ ነው። በቃ ዛሬን ካሻገረን ነገ ለምዶ ማይሻገረን? ነገ እኮ ዛሬ ነው። ዛሬን አልፈን ነው ነገ የሚመጣው። አለቀ። እና የሁላችን ችግር ነው። እግዚአብሔር ይመስገን። እውነት አስተውሉ። እሺ፣ መልካም ቀን